ውሸታም ሰው ምንም በእግዚአብሔር እድል ፈንታ የለው። መዋሸት የሌለውን አለኝ፣ ያላረገውን አለ፣ ያላወቀውን አው በቃ ትልቁ የውሸት ምንጭ ደግሞ ክብር። አሁን መምህሩ ይዋሻል፣ ሰባኪው ለቆ ነው የሚተወው። በቃ የሰባኪ አሁንማ የራሱን ንግግር ሁሉ ቅዱስ ቄርሎስ ማለት ጀምሯል። አሁን ራሱ ማለት የአንድ ውሸት ነው። የሌለውን አለ ብሎ መስቀል ይገዛና መነኩሴው ሞቅ ሲለው ያሳልማል። ምዕመኑም ማለት ነው። ምዕመኑ መነኩሴ ወጣ ሲል የጣናው ጣራ ገዳም ሄደ፣ የጣራ ገዳሙ ወደ አንዱ ሄደ። ይገዛና መስቀሉን ገጭ አድርጎ ወለተ ሥላሴ ምን መሰለሽ ልጄ፣ አይዞሽ አይዞሽ ልጄ፣ አይዞሽ ልጄ። ይሄ እኮ ነው የሌለን። ኧረ ነፍስ እያወቀች እግዚአብሔርን ያህል ጌታ እያለ ውሸት ነው።